ዳካ ማርኬቲንግ በሚል ነው የምታውቁን። አሁን ላይ ዳካ አግሪካልቸር ብለን ቀይረናል። ይሄ አዲሱ ፕሮግራማችን ነው። የተለያየ አይነት ኢትዮጵያ ውስጥ ቶፕ የሚባሉትን ሴክተሮች መርጠን ለእያንዳንዱ ከድሮ የማርኬቲንግ አካሄዳቸው ወደ ዲጂታል ማርኬቲንግ ሲመጡ ምን ይመስላል የሚለውን ሌአውት የምናደርግበት ነው። ፕሮግራማችን አግሪካልቸር እንደሆነ የሚታወቅ ነው። ያው ይታያል አይደለ? እዚህ ፕሮግራም ላይ ሙሉ በሙሉ አንድ የአግሪካልቸር ሴክተር ላይ የሚሰራ ቢዝነስ ፐርሰን ወደ አዲሱ የማርኬቲንግ አካሄድ ቢመጣ በቅድሚያ ምን እናደርጋለን? የድሮ የማርኬቲንግ አካሄዶቻችንን አናላይዝ እናደርጋለን። በምን መልክ ነበረ እስካሁን ድረስ ማርኬት ስናደርግ የነበረው፣ ለገበያው ስናቀርብ የነበረው የሚለውን ነገር እናያለን። በመቀጠል አዲሱን የማርኬቲንግ ሚንሳችንን ቼክ እናደርጋለን። ስለዛ ማን እየሰራበት ነው? ኢትዮጵያውያን እየሰሩበት ነው ወይስ ፈረንጅ ሀገር ላይ እየተሰራበት ነው? በደንብ እሱን ሪሰርች እናደርጋለን በተቻለ መጠን እና ምንድነው ወደፊት የሚጠብቀን የሚለውን ለማየት እንሞክራለን። ከዛም በኋላ ለራሳችን ሌድ አውት የሆነ ስትራቴጂ ይዘን እንጨርሳለን ማለት ነው። ለራሳችን ሰብሲስተንስ ወይም ደግሞ ለራሳችን መብል የማናውለውን ፕሮዳክቶች ነው የምንመርጠው። ማለትም እንደነ ቡና አይነት ጥራጥሬዎችና እህሎችን ነው መርጠን የምናወራው። እንደ ገበሬ ለገበያው ለማቅረብ ስሞክር የመጀመሪያው አማራጭ ምንድነው? የራሴን ፕሮዳክት ይዤ በሚፈልግበት አማራጭ አስጨኜ ቀጥታ ገበያ ይዞ መሄድ ነው። ማለትም ትናንሽ ገበያዎች አሉ አካባቢ ላይ የምኖርበት አውራጃ ላይ። ስለዛ እነዚህ የእሁድ ገበያዎች ሊሆኑ ይችላሉ፣ ጉሊቶች ሊሆኑ ይችላሉ። እዛ በራሴ ይዤ ሄጄ ለመሸጥ ስሞክር አንድ አማራጭ ይሆንልኛል ማለት ነው። በዚህ ጊዜ የተለያዩ ሰዎች ለራሳቸው መብልነት ወይም ደግሞ መልሰው ደግሞ ለመሸጥም ሲሉ መጥተው ከኔ ሊገዙ ይችላሉ። ይሄ ባለፉት አሰራር በጣም የሚያስኬድና መደበኛ የሆነው አንዱ ሲስተም ነው። በመቀጠል ሁለተኛ አማራጭ ምን አለኝ? ደላላ። በተለምዶ ብሮከሮች ወይም ደላላ የምንላቸው ሰዎች የኔን ፕሮዳክት ወይ መጋዘን ውስጥ ከታለ ወይ ጎተራ ውስጥ ከሱ ውስጥ እነሱ አስጭነው ወስደው ለገበያ የሚያቀርቡበት ኢንተርናሽናል ገበያ ሊሆን ይችላል። ወር ደግሞ ለሶስተኛ ሰው ለአራተኛ ሰው ራሱ የሚያስተላልፉበት የተለያዩ አማራጮች ይኖራቸዋል። ለሱ ሲሉ ወስደው እንዲያቀርቡ አማራጭ የሚሰጥበት ሁለተኛ አማራጭ ይኖረኛል። ሶስተኛው ደግሞ አንዱ በጣም ኮመን የሆነው ብለን ደግሞ በብዛት የሚወራው በተለያዩ አይነት ክልሎች ላይ የራሳቸው ኮኦፕሬቲቭ የሆነ ዩኒየኖች አሉ ወይም ደግሞ ማህበሮች የምንላቸው ማለት ነው። በማህበሩ መልክ ደግሞ ሲሸጥም በጣም ብዙ አይተናል። አሁን በኦሮሚያ ላይ የተለመደው የኦሮሚያ ኮኦፕሬቲቭ ፋርመርስ ዩኒየን የሚባል አለ። እንደ አንድ ገበሬ እኔ የዛ ማህበር አባል እንደመሆኔ መጠን ከኔ ይህንን ፕሮዳክት ለዩኒየኑ አስረክባለሁ። ከዩኒየኑ ላይ ደግሞ የተለያዩ ኢንተርናሽናል ገዢዎችም ሊሆን ይችላሉ፣ ከነሱ ላይ ደላሎች ሊወስዱ ይችላሉ። ወር ደግሞ ለአገር ውስጥ ዩዜጅ የሚጠቀሙ ሰዎች ከነሱ ላይ ሊወስዱ የሚችሉበት አማራጭ አለ ማለት ነው። ሶስት አማራጭ ነው ያለኝ አሁን ላይ። በቃ በገበያ አካሄድ ለአመታት የሰራሁበት አባቴም አያቴም ሙሉ ቤተሰብ የሰራበት አካሄድ ይሄን ያለኝ። በዚህ ቤተሰቦቼን የማኖርበትን አንድ አማራጭ አግኝቻለሁ እና ለራሴም ለወደፊት ለልጆቼም ራሱ ተተኪ የሚሆንና እነሱም ወርሰው ሊቀጥሉት የሚችሉት አይነት እርሻ ቢዝነስ ቢውልድ ማድረግ ችያለሁ ብዬ አስባለሁ። ይህንን ግን ስኬል እናድርገው በሚል አካሄድ ስንሄድበት የተለያዩ አይነት የዲጂታል አማራጮችን ማየት ደግሞ ጀምራለሁ። ይህም ማለት አሁን ከመጀመሪያው ከውጭው ሀገር ደግሞ እስቲ አይተን እንጀምር በሚባል ብንሄድበት ዩኤስ ላይ ብዙዎቹ አቅራቢዎች ብዙዎቹ ፋርመሮች ምንድነው የሚያደርጉት? ፕሮዳክቶቻቸውን ቀጥታ ለሱፐር ማርኬት ነው ሰፕላይ የሚያደርጉት። ኢንክሉዲንግ የራሳቸው የሆነ የማምረቻ ቦታ ይኖራቸዋል። ስለዛ እርሻ ቦታው አንዱ አለ፣ መጋዘንና የጎተራው ቦታ አለ። ከዛ በተጨማሪ ደግሞ የማምረቻ የማኑፋክቸሪንግ ፓርትም አለው ማለት ነው ቢዝነሱ ላይ። እሱ የማኑፋክቸሪንግ ፓርት ላይ ምንድነው የሚደረገው? ምርቱ ተሰብስቦ ጎተራ ገብቶ ከጎተራ ከወጣ በኋላ ወደ ማምረቻ ቦታ ይመጣና እዛ ላይ የተለያየ አይነት አዲሽናል የሆኑ ቫልዩዎችን እንጨምርበታለን። ማለትም ለምሳሌ ቡና ከሆነ የቡና መልፈያ ሊሆን ይችላል፣ ወር ደግሞ ማጠቢያ ሊሆን ይችላል። የተለያዩ አማራጮች አሉ። እነዚህን የሚሰራበት አካሄድ አለ። ኢትዮጵያ ውስጥ በመጠኑ ይካሄዳል። ይሄ ግን ሞስት ኮመን የሆነው ውጭ ሀገር ላይ ስታንዳርድ ነው የሚከተሉት ነው። ኢንክሉዲንግ አሁን ለምሳሌ ፍሩትስ እና ቬጂቴብሎች ከሆነ ደግሞ ማቀርበው እነዛን ፕሮዳክቶች ቀጥታ ከጎተራ አውጥቼ ወደ ማኑፋክቸሪንግ ቦታ ይዤ ከመጣሁኝ በኋላ አጥበዋለሁ። ከዛ በተጨማሪ ደግሞ ፓኬጂንግ የራሴን ፓኬጂንግ አደረግበትና ታሽጎ በራሱ የሆነ ኮንቬየር ቤልት አለ፣ ራሱ ራን የሚያደርግ ማሽን አለ። በማሽኑ ወደሚጫንበት ትራኮች ይሄዳሉ። ትራክ ውስጥ ይገለበጣል። ትራኩ ይዞት ቀጥታ ይሄዳል ወደ ሱፐር ማርኬቶች፣ ለምሳሌ ወልማርት ሊሆን ይችላል፣ ኦር ኮስኮ ኦር ዋቴቨር ሊሆን ይችላል። እነሱ ጋር ሰፕላይ አደርጋለሁ ማለት ነው። ይሄ አንድ ስታንዳርድ ነው የውጭው ሀገር ላይ። እሱን እስቲ ይሄ ምንድን ነው እንዴት ነው ይሰራል እኔ የሚለውን ነገር ኮንሲደር አደርጋለሁ። ሌላ አማራጭ አለ። ለምሳሌ የድንች ግብርና ላይ የሚሰራ ሰው አለ። ፖቴቶ ቲዋይ ይባላል። ቲክቶክ ላይ እንግዲህ በጣም ታዋቂ ነው። በአሜሪካ ሀገር ላይ አሜሪካ ላይ በጣም ታዋቂ ሆነ። ከ600,000 ፎሎወር በላይ ያለው ኢቭን እኔ እንኳን እከታተለዋለሁ። እዚህ ኢትዮጵያ ውስጥ ራሱ ቪዲዮዎቹ መጥተውልኝ እከታተለዋለሁ እና በጣም ኢንትረስቲንግ የሆነ ስራ ነው የሚሰራው። የተለያዩ የቬጂቴብል ምርቶችን ነው የሚያቀርበው ለገበያ። እነሱን ሲሰራ የተለያዩ ኮንተንቶችን ይሰራል። ስቶሪ ቴሊንግ የሆኑ ኮንተንቶችን እነሱ ላይ ፕሮዲስ ያደርጋል። ለምሳሌ እንዴት የሚጠቀሙት ማሽን መሬት ላይ ነቅሎ ከወጣ በኋላ ምርታቸውን ካወጣ ከነቀለ በኋላ በድንጋይና በድንቹ ማለት ያለውን ልዩነት እንዴት አይደንቲፋይ አድርገው ድንቹን ብቻ መርጦ ድንጋዩን ደግሞ ወርውሮ እንደሚያወጣው ያሳየናል። ይሄ ኖርማሊ ይሄ ምን ያህል አድቫንስ እንደሆኑና የሚሰሩበት አካሄድ ምን ያህል ፈርዘር እንደሄደ የሚያሳይ ሜትድ ሊሆን ይችላል። ኦር ደግሞ የድንች አይነቶችን ስለዛ እነዚህ ትንሾቹ ድንቾች ከየት ነው የሚመጡት? ትልቆቹ ድንቾች ከየት ነው የሚመጡት? ምን አይነት መልክ አላቸው? ምን አይነት ቫልዩ አላቸው? ለምሳሌ አረንጓዴ ድንች ካገኛችሁ አትብሉት ይባላል። እንግዲህ ይሄው ኢትዮጵያ ውስጥ ሆነን እኛም እናውቀዋለን። ግን ምርት
ላይ በጣም ብዙ አረንጓዴ ድንቾች ሲበዛባቸው ምንድነው ማድረግ ያለባቸው የሚለውን ነገር የራሱ የሚያውቀውን ትምህርት ያስተምራል። ሶ ይሄንን አስተውላለሁ። ይህም ኢንትረስቲንግ ነው፣ አንድ አማራጭ ነው ብዬ ኖቲስ አድርጌ አልፋለሁ ማለት ነው። ወደ ሀገሬም ሲመጣ ደግሞ የተለያዩ ሰዎችም ሪሰርች ማድረግ ጀምራለሁ። ለምሳሌ በረከት ገበሬዋ አሁን ጥሩ ኤግዛምፕል ናት። በረከት ገበሬዋ በጣም የምትታወቅ ውጪ ኖርዲክ የሆኑ ሀገራቶች ላይ ስትኖር የነበረች በጣም በገንዘብም ደረጃ ጥሩ ስታንዳርድ ላይ የነበረች ሰው ናት። እሷ ምን ታደርጋለች? ከዛ ሀገር ትራቭል አድርጋ ኢትዮጵያ መጣ ሴትል አድርጋ ወደ ምን ዘርፍ ነው የገባቸው? ወደ ግብርና ከገባች በኋላ ምን አይነት ኮንቴንቶች ነው ስትሰራ ነበር? እነዛ ኮንቴንቶችስ ምን አይነት ቫልዩ አምጥተዋል? ለምሳሌ ለእርሻዋ መስኖ ስታስቆፍር ያለውን ፕሮሰስ ሙሉ ለሙሉ ሊያውት ስታደርግ ለምን እንደዛ አደረገች ብዬ ራሴ የምጠይቅ ጀምራለሁ። ኦር ደግሞ የሆነ ጊዜ ክረምት ሲዝን ላይ በጣም ከፍተኛ የሆነ ጎርፍ አጋጥሞ የነሱ እርሻ የነበረበት ቦታ ላይ በዛ ጎርፍ ምክንያት ሙሉ ሰብሏ ጠቅላላ ሲወድም ያለውን ፕሮሰስ ቁጭ ብላ ስታሳየን እንደነበረ አስተውላለሁ። ለምንድን ነው እንደዛ ስታደርግ የነበረው የሚለውን ነገር ቼክ ለማድረግ ሞክራለሁ። ዋትስ ዘ ፖይንት ዋይ ይሄ ለምንድን ነው ሀፕን እያደረገ ያለ የሚለውን ነገር አያለው። ሌላ አማራጭ ደግሞ ከሀገሬ ውስጥ እንደዚህ አይነት ኮንተንቶችን መስራት የሚችሉ ብዬ ማስባቸው ለምሳሌ ከናንዱ ካሞ ፐርፌክት ኤግዛምፕል ነው። በቡና ዘርፍ ደረጃ በተለይ ደግሞ ለፓስት 6 years 5 years አካባቢ ሜቢ የቤተሰብ የግብርና ስራ ሊሆን ይችላል ያለን። ስለዛ ቤተሰቦቼ ለብዙ ዓመታት ሰርተውበታል። ራሳቸው በማምረት ፕሮሰሲንጉን ጨርሰው ወደ ውጭ ኤክስፖርት የማድረግ ደረጃ ኦልሶ ደግሞ ግሬድ 1 የሚባለውን ሞስት ሃይስት ኳሊቲ የሆነውን እና ስፔሻሊቲ ኮፊ ነበር እስካሁን ድረስ ሰፕላይ ሲያደርጉ የነበረው። ይህን አስተውላለሁ። ምን አማራጭ አለኝ? አሁን ለምሳሌ ዲጂታል ሲስተሞችን ተጠቅሜ እንዴት ማርኬት ላደርግ እችላለሁ ራሴን በሚል ደረጃ ሄጄ ብዙ ሀገራቶችን ለማየት እሞክራለሁ። የካናዳ አንዱ በጣም ትልቁ ቫሊዩ ብለን የምናየው ነገር ምንድነው? ብዙ ሀገራቶችን ከመጎብኘቱ የተነሳ የውጭ ተሞክሮቹ ቫሊዩ እዚህ ላይ ኢትዮጵያ ላይ በጣም ኤክስትሪም ሊያሳድረዋል ብዬ አስባለሁ። እነሱን ሪሰርቾችን እሱ እንዴት አንደርስታንድ አድርጓቸዋል። ኦልሶ ለምንድነው ካፕ ኦፍ ኤክሰለንስን በጣም ሲሪየስሊ ይዘውት እየሰሩ ያሉት የሚለውን ነገር አስተውላለሁ። ለምሳሌ 2020 ላይ በዳዬ በንሳ ስም ካፕ ኦፍ ኤክሰለንስ ላይ 7ኛ ፕሌስን ይዘው እንዳጠናቀቁ አስተውላለሁ። 2021 ላይ ደግሞ 8ኛ ፕሌስን ነው ይዘው ያጠናቀቁት። 2022 ላይ ግን ሰከንድ ፕሌስ ዊነር ሆነው እንደጨረሱ ይሄ በጣም ትልቅ ቫልዩ እንዳለውና ምን አይነት የቢዝነስ ቫልዩ ጌን አድርገውበታል ከዚህ የሚለውን ነገር አያለው። ይህንን ቢዝነስ ቫልዩ ጌን ሲያደርጉ ደግሞ እንዴት ነው እሱንስ ማርኬት ያደረጉት ለህብረተሰቡ? አሁን ላይ በኢትዮጵያ ደረጃ ለኮፊ ኤክስፖርት ዘ ቤስት ስታንዳርድ የሆነው እኛንን የሚለውን ነገር እንዴት ማርኬት አደረጉት የሚለውን ነገር ለማስተዋል ሞክራለሁ። ኦልሶ በ2021 ላይ በኢትዮጵያ ደረጃ 4ኛ ከፍተኛ ኤክስፖርተር ሆነው መዝገባቸውንና ይህንን በስፔሻሊቲ ኮፊ ደረጃ ማድረግ እንዴት ከባድ እንደሆነ ራሱ ሰውዬ ማለፍ የሚችለው ኢንፎርሜሽን ይሆናል ማለት ነው። ሌላ በውጭው ዓለምም ላይ ደግሞ መልሼ ደግሞ ሪሰርች ማድረግ ስጀምር ደግሞ የተለያዩ አፕሊኬሽኖች እንዳሉ ማለትም እኔ እንደ ገበሬ እነሱ አፕሊኬሽኖች ላይ በመግባት ራሴን ሊስት አድርጌ መሀል ላይ ያለውን ሚድል ማን ከት ማድረግ የምችልበት አማራጭ እንዳለኝም ማስተዋል ጀምራለሁ። ዳት ሚንስ ቀጥታ ለተመጋቢው ከተማ ላይ ላለው ተመጋቢው ለአርባኑ ሰው ቀጥታ ማቅረብ እንደምችል የሚለው አማራጭ እንዳለ ማለትም እሱ ከቤቱ ሆኖ ይሄን ያህል ኪሎ የሽንኩርት ምርት እፈልጋለሁ ብሎ ልክ አስገብቶ ኦርደር ሲያደርግ እኔ ከኔ ቀጥታ ከማሳ የወሰዱ ሰዎች ጭነው እንደሚያደርሱለት ይሄኛው አማራጭ እንዳለ ውጪው ላይ ማስተዋል እችላለሁ ማለት ነው። ጣናነሽ የምትባለው መርከብ ከጅቡቲ አንስታ እስከ ጣና ሐይቅ ድረስ በምትጓዝበት ጊዜ በመሃል አዳማ ላይ ያጋጠመውን ነገር ደግሞ ለማስተዋል ሞክራለሁ። ምን ተፈጥሮ ነበረ? ታሜ ሀባብ የሚባል ሰውዬ ሀባብ ቆርጦ ለጠባቂዎቹ ለፌዴራሎቹ ካቀረበላቸው በኋላ ምን ያህል ቫልዩ ጌን አድርጓል ከሱ የሚለውን ነገር ለማስተዋል ሞክራለሁ። አስሚንስ አሁን ለምሳሌ የተለያዩ ቪዲዮዎች እስቲ አሁን እዚህ ላይ ብናስገባላችሁ ራሱ አንዴ እንዳታሳልፉት ለጣናነሽ ግጥም ያለው አዳምጡኝላችሁ። ያንን ሁሉ መንገድ የራሱ የሆነ የሀባብ መደርደሪያ ቦታ መሸጫ ቦታው ላይ ራሱ ይሄንን ቲክቶክ ቪዲዮ ሼር የደረገውን ቪዲዮ ቅንጭብታውን ስክሪንሾቱን ይዞ እሱን በባነር ሰቅሎ ራሱን ሲያስተዋውቅ አይቻለሁ። ስለዛ ይሄ ራሱ ለምንድን ነው የደረገው? ምን አይነት ቫልዩ አግኝቶበታል ከዚህ ውስጥስ የሚለውን ነገር ራሴን ጠይቃለሁ። ለምሳሌ እኔ በአዳማ በኩል ያለፍኩኝ ከሆነና መንገድ ላይ የሱን ስታንድ ሳየው እንዴ ሰውዬ ቲክቶክ ላይ ለጣናነሽ ጠባቂዎች ሀባብ የሰጠው ሰውዬ ነው የሚለው ነገር አስተውዬ ልገዛ የምችልበት ቻንስ ካለ እሱ እንደ ገበሬ ወይም ደግሞ ከገበሬ ተረካቢ እንደመሆኑ መጠን ምን አይነት ቫልዩ አግኝቶበታል የሚለውን ነገር ሪሰርች ለማድረግ ደግሞ እድል ክሬት ያደርግልኛል ማለት ነው። እነዚህን አማራጮች ሰብስቤ ኮምፒውተር ይዤ ወይም ደግሞ ያለኝን የሪሰርች ሜቶድ ተጠቅሜ ወደ ምን እገባለሁ? ስትራቴጂ ዴቨሎፕ ለማድረግ። ለምሳሌ አሁን አንዳንድ አማራጮች ያሉኝ ምንድነው? ስቶሪ ቴሊንግ ኮንተንቶችን በሶሻል ሚዲያ ላይ ሼር ማድረግ ምን ያህል ቫልዩ እንዳለው አስተውለናል። ከታሜ ሀባብ ሊሆን ይችላል፣ ከበረከት ገበሬው ሊሆን ይችላል፣ ከፈረንጆቹ ራሱ ከፖቴቶ ታይ ከሚባለውም ሰው ሊሆን ይችላል። ከነዚህ ሰዎች ይሄም አማራጭ እነዚህ ሰዎች እንደዚህ ተጠቅመውበት ምን ያህል ቫልዩ አግኝተውበታል፣ ይሄንን የኮንተንት ስቶሪ ቴሊንግ የሆነ ኮንተንት ዴቨሎፕ ማድረግ የሚለው ስትራቴጂ ምን ያህል ቫልዩ አግኝተውበታል የሚለውን ነገር ሪሰርች ሊያውት አድርጌ አደርጋለሁ። ስለዛ እኔ ስቶሪ ቴሊንግ ኮንተንት ብሰራ ለራሴ አፕላይ የሚያደርግ ከሆነ ለምን ፕሮዲስ አላደርገውም ብዬ ራሴን እጠይቃለሁ ማለት ነው።
ሁለተኛ አማራጭ ምን አለኝ? አቅሙ ካለኝ ወደ ውጭ ሀገር ትራቭል በማድረግ የውጭ ሀገር ተሞክሮችን በመሰብሰብ እና የተለያዩ ኮኔክሽኖችን ዴቨሎፕ ማድረግ። ለምሳሌ ኢትዮጵያ በጣም የምታወቀው በቡና ደረጃ ኤክስፖርት በማድረግ ደረጃ ወደ ዩኤስ በጣም ትልቅ በልክ የሆነ እና ወደ ኢሮፕ ትልቅ በልክ የሆነ ፕሮዳክቶችን ዴሊቨር በማድረግ ትታወቅ ነበር። ለብዙ ዓመታት ማጆሪቲ ማርኬት ሊንኬጅ የተፈጠረበት ኤሪያ ዩኤስ እና ዩሮፕ ሀገራቶች ላይ ነበር። ይሄ አሁን ኮምፕሊትሊ ሽፍት አድርጎ አሁን ከፍተኛ ኢምፖርት የሚያደርጉት ከኛ ቡና የሚወስዱት ሀገራቶች አሁን ላይ ያሉት ገልፍ ሀገራቶች፣ የገልፍ ስቴቶች በዋነኝነት ኦልሶ ደግሞ ፋር ኢስት ኤዥያ ሀገራቶች እነ ቻይና፣ እነ ጃፓን፣ እነ ኮሪያ ሀገራቶች በጣም ሲግኒፊካንት የሆነ ኢምፖርት ይወስዳሉ ከኢትዮጵያ የሚለውን ነገር በማስተዋል ወደ እነዚህ ሀገራቶች ትራቭል ለማድረግም ቀላል እንደመሆኑ መጠን ኦልሶ ካልቸራሊም ደግሞ ሪሌቲቭሊ ሞር ኮኔክትድ የሆኑ ሰዎች ነን። ዌስተርናይዝድ የሆነ ባህሪ ያላቸው ሳይሆን ሞር ደግሞ ወደኛ ወደ ኢትዮጵያዊ ባህልና ባህሪ ያላቸው ሰዎች እንደመሆናቸው መጠን ወደዛ ሀገራቶች በመሄድ ማርኬት ሊንጌጅ ፎርም ለማድረግ ሞክራለሁ። የማውቃቸውን ሰዎች በመጠየቅ እዛ ኤሪያዎች ላይ በመሄድ ከነሱ ጋር እመካከራለሁ። ይህንን ከማን የተማርኩት? ለምሳሌ ከከናንዱ ካሞ ይህንን በማድረጉ ለቢዝነሱ የመጣውን ቫልዩ ኤክስትሪም እንደሆነ በማስተዋሌ እማርበታለሁ ማለት ነው። ይህ ምን ያስችለኛል? እኔ እንደ አምራች ቀጥታ አምራች እንደመሆኔ መጠን ማንም ሰው በመሃል የኔን ፕሮዳክት ሳይነካካው ቀጥታ ለማን ማቅረብ እችላለሁ? ለተለያዩ ማርኬቶች እኔ ራሴ ዲሊቨር ማድረግ እችላለሁ ማለት ነው። ይሄ ምን ያስችለናል? ለምሳሌ አሁን ሳውዝ ኮሪያ አይነት ሀገራቶች የራሳቸው የሆነ ስታንዳርዶች አላቸው። ለምሳሌ ቡና ኢምፖርት የሚያደርጉ ከሆነ ሰስቴናቢሊቲ ዋይዝ እና የተለያዩ አይነት ቫልዩዎች ዋይዝ የሚያስቀምጡት መስፈርቶች አሉ። እነዚህ መስፈርቶች ኢሹአቸው ምንድነው? ለምሳሌ እኔ ለአንድ ብሮከር አቅርቤ ብሮከሩ ከሆነ ኤክስፖርት ሲያደርግ የነበረው እስካሁን ድረስ ያ ብሮከር ከኔም ይወስዳል፣ ከጎረቤቴም ይወስዳል፣ ከሌላ ከተማ ላይ ካለም ደግሞ ሌላ ገበሬ ይወስዳል። ከነዚህ ሁሉ ወስዶ ሰስቴናቢሊቲ ዋይዝ ያለውን ላይሰንስ ማረጋገጥ የማይችልበት ሁኔታ ውስጥ ስለሚገባ እኔ ግን የተለየ ቫልዩ ምን አለኝ? እንደ ገበሬ እዚህ ጋር ስቀመጥ እንደ ገበሬ ምን የተለየ ቫልዩ አለኝ? ቀጥታ ፕሮዳክቴ ክሊን የሆነ ሰስቴናቢሊቲ ዋይዝ እና ለኢንተርናሽናል ማርኬት ስታንዳርዶች የሚቀመጡ ስታንዳርዶች ዋይዝ ፐርፌክት የሆነ ፕሮዳክት እንዳለኝ አረጋግጬ ይገባበታለሁ ማለት ነው። ሶስተኛ ምን አማራጭ አለኝ? ለምሳሌ እኔ ኮመርሻል ፋርመር ነኝ። ኮመርሻል ፋርመር እንደመሆኔ መጠን ደግሞ ራሴ የማርሰው ፋርም ሳይሆን ያለኝ የተለያየ አይነት ቤተሰቦችን የተለያዩ ፋርሞች ላይ መድቤያቸው ወይም ደግሞ የነሱን ገዝቼ የራሳቸውን ፋርማቸውን እነሱ ያርሳሉ። ከነሱ ላይ ፕሮዳክታቸውን ወስዳለሁ፣ ጎተራ ውስጥ አስገባለሁ። ከጎተራው ማኑፋክቸሪንግ ይገባል። ማኑፋክቸሪንግ ይገባና ኤክስፖርት አደርገዋለሁ ሊሆን ይችላል። እኔ የምሰራው አካሄድ ማለት ነው። በዚህን ጊዜ ኤክስፔሪንሻል የሆነ ማርኬቲንግ አፕሮቾችን ልወስድ እችላለሁ። ኤክስፔሪንሻል ማርኬቲንግ ዴፊኒሽኑን ይኸው እንደምታዩት ነው ጉግል ላይ የሚነግረን። ለዚህ ፐርፌክት ኤግዛምፕል ካስትል ወይን በጣም የሚታወቅ ወይን ነው አይደለ? ካስትል ወይንም ማርክ ትችላላችሁ። ያላቸውን የኮመርሻል ፋርሚንግ ኤሪያ ሄዳችሁ ቪዚት በማድረግ የተለያዩ አይነት ወይኖችን ራሳችሁ ፒክ አድርጋችሁ ራሳችሁ በእግራችሁ ዳምጣችሁ ፈጭታችሁ ከዛ በኋላ ወደ ወይን ተለውጦ ወይኑ ለስንት ዓመታት ስቶር የደረገውን ወይን ከሱ ላይ ቀርታችሁ ጠጥታችሁ ኢንጆይ የምታደርጉበት ኤክስፔሪንሻል ማርኬቲንግ ኦፕሽን ይሰጧቸዋል። ስለዛ ይህንን ሜቢ ለእኔ ቢዝነስ ይሰጣል ወይ ብዬ አስብና ፖሲብሊ ከሆነ አውል ቻይ ኢት አውት ማለት ነው። ሴም ወይ ዳይበንሳ ራሱ የቡና ኤክስፖርት ካምፓኒው ራሱ ሄዳችሁ ሎጅ አላቸው ፋርማቸው ላይ ሎጁ ላይ አድራችሁ ኤክስፒሪየንሳችሁን በቃ ያንን የምርትን ፊሊንግ ወደ ውስጣችሁ አስገብታችሁ መሄድ የምትችሉበት አማራጭ አለ። ዳት ሚንስ ማንን ኢንቫይት ማድረግ ይችላል? ሳውዝ ኮሪያ ላይ ተረካቢ የሆነኝ እና ኤክስፖርት የማድረግለት አንድ ፓርትነሬ ያ ማርኬት ሊንጌጅ የፈጠርኩትን ሰው ኢንቫይት አድርጌው እኔ ፍላይትን ከቨር አደርጋለሁ እና ፕሊስ እና ቪዚት አድርገኝ ብዬ ኦፈሮችን መስጠት እችላለሁ። ሶ እንደ ለኢትዮጵያም እንደ ቱሪዝም ማርኬቲንግ ኮፊ ቱሪዝም የሚባል አለ፣ አግሪካልቸራል ቱሪዝም የሚባል ነገር አለ። ስለዛ ይሄን አማራጭም ራሱ ዲጂታሊ በጣም መስራት የሚችልበት ነው የሚል ሀሳብ ይዤ መሞከር እችላለሁ ማለት ነው። ከዚህ በተጨማሪ ደግሞ ኢትዮጵያ በቀል የሆኑ አፕሊኬሽኖች ወይም ዲጂታል ሚንሶችን ተጠቅሜ ደግሞ እንዴት ማርኬት ላደርግ እችላለሁ ብዬ ራሴ ስጠይቅ እንደነ ቺፕ አይነት ፕላትፎርሞች አሉ። ምን ማለት ናቸው እነዚህ? ቀጥታ ከገበሬው ለግለሰቡ ዲሊቨር የሚደረግበት አማራጭ ይዞ የመጣ ማለት ነው። ፐርፐስ ብላክም ይሄንን ሞክሮታል። ይሳካ ሌላ ጥያቄ ይሆናል ማለት ነው። እሱም ግን እንደ ገበሬ ቺፕ ላይ ራሱ ፕሮሞት ላደርግ ባስብ ሜቢ ፕሮሰሱ በጣም ከባድ የሚሆን ነው የሚሆነው። ለምን እኔ ድሮ የሰራሁበት የነበረው አሰራር ጋር ማች የማያደርግ አይነት አካሄድ ሊኖርብኝ ስለሚችል ማይክሮ ሎኖችን ልቀበል እችላለሁ። ስለዛ ብድሮችን ተቀብዬ በብድሩ የራሴን ሜካናይዝድ የሆነ ሲስተም ዴቨሎፕ አድርጌ ወይም ደግሞ ፕሮዳክቴን ለማርኬት ማቀርብበትን ሚንስ ትራንስፖርቴሽን ኮስቴ ሊሆን ይችላል። ኦሬልስ ደግሞ የራሴን የሆነ መኪና መግዛት ሊኖርብኝ ይችላል። እነዚህን አማራጮች ደግሞ ተቀጣሪዎች መጨመር ሊኖርብኝ ይችላል። ለዚህ አማራጭ ማይክሮ ሎኖችን ወስጄ ዲጂታል ማይክሮ ሎኖች እንዳሉ ብዙ ሰው አያውቅም። ለምሳሌ አግሪፊን የሚባል ድርጅት አለ። ይህ ድርጅት ኢትዮጵያ ውስጥ ካለ ለእርሻ ከሚባል ካምፓኒ ጋር አንድ ላይ በመተባበር ሆኖ ለ17000 የአትክልትና ፍራፍሬ አቅራቢዎች ምን ኦፕሽን ይዞ መጥቷል? ማይክሮ ሎኖችን የመውሰድና ሜካናይዝድ የሆኑ ሰርቪሶችን እንዲወስዱ አማራጭ ሰጥቷቸዋል ማለት ነው። እነዚህ መኖራቸው ራሱ ለብዙ ሰው አንደርስታንድ ያደረጋቸው ናቸው። ግን with a few minutes of research እኔ እንደ ገበሬ ከሌላው ከጎረቤቴ ወይም ደግሞ ከሌላ ገበሬ የተሻለ የሆነ አማራጮችን ኤክስፕሎር ማድረግ የሚችልበትን እድል ይሰጠኛል ማለት ነው። ይህን ይመስላል።
4 አማራጮች አሉኝ ብያስቀመጥኩኝ የስቶሪ ቴሊንግ ሶሻል ሚዲያ ኮንተንቶችን ፕሮዲዩስ ማድረግ ሜቢ ይችላልው ለኢንተርናሽናል ኦዲየንስ ታርጌትድ የሆኑ ወይም ደግሞ ለሀገር ውስጥ ተረካቢዎች ታርጌትድ የሆኑ ውጪ ሀገርን ዲጂታሊ ወይም ደግሞ ኢንፐርሰን በመሄድ ኤክስፕሎር በማድረግ ግሎባላይዝድ የሆነውን የማርኬቲንግ ሚንስ ደግሞ በመጠቀም ማርኬት ሊንኬጅ ለራሴ መፍጠር አማራጭ ይኖረኛል። ስለዛ ራሴ ከማሳይ ላይ አንስቼ ኤክስፖርት የማድረግበትን አካሄድ ሪሰርች ማድረግበት ፋይናሊ ደግሞ እዚሁ ሀገር ውስጥ ላሉ ዲጂታል አፕሊኬሽኖች ፕሮዳክቴን እዛ ላይ ሊስት አድርጌ በሚገዛበት ጊዜ በራሴ የሆነ የማርኬቲንግ ሚንሶች የማርኬት ሊንኬጅ ሚንሶች ኦር ዋቴቨር ይህንን ፕሮዳክት ቀጥታ ለማን ዲሊቨር ማድረግ እችላለሁ ለበዩ ለተመጋቢው ማቅረብ የምችልበት አካሄድ ይኖረኛል ማለት ነው። ይህን ይመስላል። አግሪካልቸርን በዚህ መልክ እንዘጋዋለን። ቀጣይ ፕሮግራማችንን እስከምንገናኝ ሰብስክራይብ ያደርጋችሁ ጠብቁን። ቴንክ ዩ